የመስቀሉ ስራ የተፈጸመ ደህንነት ነው ብሎ እማያምን ቤተክርስቲያን ውስጥ ድሮ ምን ሰራል? ወንጌላዊ ማለት እንዴት ነው ቤተክርስቲያን ሊሆንስ የሚችለው? ተሰብስበ ወርጧት ሙዚቃው መጀመሩ አይሩ እንደዚህ ማለቱ ሁሉም እራባቻ ዘባላባዳ ብሎ ጮሆ መበተኑ ነው እንዴ? ቃሉ ምንድን? የመስቀሉ ቃል አለ። ለሚጠፉት ሞኝነት ለምንድን ለኛ የእግዚአብሔር ኃይል የሆነው ነፃ መዳን አለ ወይ? ይሰበካል ወይ? እዚህ ላይ የመስቀል ፎቶ ማድረግ ወይ ምንድነው ፑልፊቱን ስር መስቀል መለጠፍ ሳይሆን ቃሉ አለው። የመስቀሉ ቃል ግድግዳ ላይ ተፈጸመ የሚል ትልቅ ጽሑፍ መስቀሉ ፊት መሃል ላይ ያለች ተፈጸመ። ብዙ አንዳንድ ግድግዳዎች እንደዛ ነው። ተፈጸመ ይላል፣ ሰው ግን አልተፈጸመም ብሎ ያለቅሳል። ግድግዳው ይሻላል፣ ሰው ያለቀሰ ነው። ተፈጸመ ይላል እዚህ ጋር፣ እኔ ግን እንጂ ፈራው። የዘላለም ሕይወት አይወሰድም። ለምን? የተሰጠን በማን ምክንያት ነው? እግዚአብሔር እውነተኛ ኢየሱስን የሚያፈቅሩ ደካማ አማኞችንና አጭበርባሪዎችን የሚያውቀው ቆይቶ ነው አይደለም? እግዚአብሔር ቆይቶ ነው የሚያውቀው አይደል? እኔ እኮ የዘላለም ሕይወት በፊት የሰጠው እንደዚህ አይነት ሰው መስለኸኝ አይደል? ያኔ ምርጥ አማኝ አይደል የምትመስለው? እንዲህ ብለህ በቃ ቆንጆ አማኝ መሰልከኝ ሰጠው። እኔ መች አወቅሁ? አምጣ ይላል አይልም? ኧረ በኢየሱስ ምን አይነት ትምህርት ነው? እግዚአብሔር ከዚህ ሆኖ የሚመጣውን የሚያውቅ በመሆኑ አምላክ ተብሏል። ኢሳይያስ መጽሐፍ ነው። ሲነሳ አለ እግዚአብሔር አምላክ የሆነ ካለ ይናገር። አምላክ ነኝ የሚል ካለ በምን አምላክነቱን ያረጋግጥ? እግዚአብሔር ምን አለ? ሊመጣ ያለውን እስኪ ይናገራል። ዛት ሚንስ የወደፊቱን የሚያውቅ ማን ብቻ ነው? እግዚአብሔር። ስለዚህ እግዚአብሔር የዘላለምን ሕይወት ሲሰጥ፣ ቆይ ለምሳሌ እነ ጴጥሮስን ሰበሰበ። ጴጥሮስ ማን እንደሆነ ታውቃላችሁ? በቃ 12ቱንም ታውቃላችሁ። 12ቱም እኮ የእግዚአብሔር ልጅ ሆኖ ስለመጣ መረጣቸው እንጂ አንድ ትልቅ ነቢይ ቢመጣ አይመርጣቸው። ዞር በሉ ከዚህ አካባቢ ናችሁ። ዞር ማን? ጴጥሮስ ምንድነው? አንተ ስምዖን ቅጭቃዣ፣ ይሄ የእግዚአብሔር መንግስት በቀጭቃዦች አይሰራ። አንተስ ማቴዎስ ነኝ ቀረጥ እየቀረጥክ እያጭበረበርክ። ዞር በል። እግዚአብሔር እንዳንተ አይነቱን አይፈልግ። እንዴ የመጣው ግን ንጹህ ቅዱስ ማንም ሊያማው የማይችል የእግዚአብሔር ልጅ ስለመጣ ምን እንዳደረገ ታውቃላችሁ? እራት ከበሉ በኋላ እግራቸውን ሊያጠብ ሲል መጽሐፉ እንደዚህ ይላል፣ በዚህ ዓለም ሳለ የወደዳቸውን እስከ መጨረሻው ወደዳቸው። እስቲ የተቀበልኩት በሉ እስከ መጨረሻው ነው። ግን እኮ ታውቃላችሁ ጴጥሮስ ከጥቂት ሰዓታት በኋላ ኢየሱስን ሊክድ ሳይክደው በፊት ኢየሱስ እስከ መጨረሻው ወደደ። 11ዱም እኮ ላጥ ብለው ሮጠው ሊጠፉ ነው። ብቻውን አስቀርተውት የት እንደገቡ ሊጠፉ ነው። መጽሐፉ ግን ሮጠው ከመጥፋታቸው በፊት ኢየሱስ እስከ መጨረሻው ወደዳቸው። ይኸውልህ መወደድህን መፈቀርህን በጸባይ በፊት ሞኝነት ለማምጣት ቲያትር አትስራ። እግዚአብሔር አንተን ሊቀበል እግዚአብሔር አንተን ሊወድበት የሚችል ምንም ምክንያት የለው። ምንም አታስመስሉ። እንዲህ ስላልን ውይ ምን ይመስላችኋል? እንደዚህ በቃ ማይኮንም ዘማሪ ኮንን ወደ ላይ ይመስላችኋል? እንደዚህ ስላል ይሄ ኃጢአተኛ ሳለን ከተወደድን በኋላ የመጣ ስታይል ነው። እሺ እንጂ እንዲህ ያልከውን ዳንኪራ ቤት ነበር የምታስነካበት። ምንም አይኔ ዳንኪራ ቤት አልሄድም ብትል ግፋ ቢል ደግሞ ጥምቀት ተባረ ሄደ እህም ነው እወድሽ ነበር እንደ መቀነቴ ከዚህ አታልፍም። ይኸውልህ ፍቅር እወድሃለሁ እጅግ ከተወደድክ በኋላ ነው። አታስመስል፣ አታጭበርብር። ይኸውልህ እንተዋወቅ የለ እንዴ? አንተን ለማብራራት እኮ ሌላ ሰው አልፈልግም፣ ራሴን ማወቅ ነው አይደለም እንዴ? በቃ ስለኔ ካወራው ስላንተ ነው። ምንም አንተ ከኔ አትሻል። ምንም ማምታታት ማጭወር። እኔ በጌታ ቤት ነው ያደግኩት ምናምን፣ እናቴ ወንጌላዊ ነበረች፣ አባቴ ፓስ ብሎ ይል። የዘላለም ሕይወት አይጠፋም። ኢየሱስ አይጠፋም። ለክርስቲያን የተሰጠው ሕይወት ከልጁ ጋር የተሰጠ ሕይወት ነው። ትንሽ ጥቅስ ብቻ፣ ምክንያቱም ሙሉን ትምህርት ለማስተማር የዘላለም ሕይወት አይጠፋም የሚለውን ሙሉ ትምህርት ከነ አብያተ ክርስቲያናት መጽሐፍ እዚህ ጋር ማቅረብ አለብን። እሱን እናስተምርና ሁለተኛ ዙር አብዮት ይነሳል ማለት ይቀጥላል፣ ይነሳል። አሁን ዮሐንስ 6:37 ትንሽ ጥቅስ ብቻ። ዮሐንስ 6:37 የዘላለም ሕይወት አይጠፋም አይወሰድም፣ በነፃ ያገኘነው ነው። ከናንተ መካከል ስጦታን ለሰው ሰጥቶ በአመቱ መልስ የሚል ሰው አእምሮ ልክ አይደለም። ዮሐንስ ወንጌል ምዕራፍ 6 እንደውም ከቁጥር 35 እንጀምረው እንዲገባል። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እሰጣለሁ። ይኸው ቀረ ዝም ብሎ መስማት። የሕይወት እንጀራ እሰጣለሁ ቀረ፣ ሁሉም በጥቅስ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ ምን ማለት ነው? የሕይወት እንጀራ ተርጉሙት። ሲበሉት ምን የሚሰጥ አቤት ሕይወት። የቤቱ እንጀራ ምንድን ነው? ኢየሱስ። እሱ ተበልቶ ወዴት ይወጣል አለ? ወደ ዳሪ። ዛሬ ተበላዋለህ፣ ነገ ወደ ዳሪ ትወስደዋለህ። ምንም ጥቅም የለው። እጁ ለስጋ እድሜ መቀጠያ ነች እሷ። ኢየሱስ ምን አለ? ለሚጠፋ መብል አትስሩ። እግዚአብሔር ለሰጣችሁ
ለማይጠፋው መብል ምንድነው? ጌታ ሆይ በእኔ እንድታምኑ ነው። ለምን? የህይወት እንጀራ እኔ ነኝ። ብዙ ሰው ይሄን ዝም ብላችሁ የህይወት እንጀራ እኔ ነኝ አለ ኢየሱስ አትበሉ። የህይወት እንጀራ ማለት እንጀራ ምን የሚባል የሚበላ ነገር ነው። ምን የሚሰጥ ነው ይሄ ማለት ነው? ህይወት የሚሰጥ ምን ማለት ነው? እንጀራ ማለት ነው። የህይወት እንጀራ እኔ ነኝ ምን ማለት ነው? ከበሉኝ ምን የምሰጥ? ህይወት የምሰጥ። እንዴት ነው ምን በላው? ወደ እኔ የሚመጣ ከቶ ማለት ኤውሜ ማለት ምን ማለት ነው? ፎሬቨር ኤንድ ኤቨር ኤንድ ኤቨር ኤንድ ኤቨር። ከቶ መቼም በምንም ሁኔታ ምን አይልም አይራብም። ከዚህ በኋላ በሉ የህይወት እንጀራ ስለበላው ለዘላለም ህይወት ፍለጋ አልንከራተትም። በረሃ ለበረሃ ተራራ ለተራራ ከዞርኩም በሉ ለጉብኝት ነው። አለቀ። ይሰማል። የዘላለም ህይወት ፍለጋ አይደለም። የኢትዮጵያን ተራሮች የዓለምን ተራራ ሂማሊያ ብትወጣ አታገኝ። ኢየሱስ ወደ እኔ የሚመጣ ከቶ ምን አይልም። ይኸው ዝም ብላችሁ አታንቡ። እሺ መንፈስ ቅዱስ በውስጣችኋል። እያንዳንዱን ቃል አስተውሉ። የህይወት እንጀራ እሰጣችኋለሁ ነው። እኔ ክርስቲያን ነኝ። እሺ እኔ ክርስቶ ጁዳይዝም ክርስቶ ሙስሊም አይደለም፣ ክርስቲያን። የህይወት እንጀራ አለ ኢየሱስ እኔ ነኝ። እንዴት ነው ጌታ ሆይ ምን በላህና ማን ራበው? ወደኔ አቤት ወደ እኔ የሚመጣ ከቶ አይራብ። እስቲ ወደ እርሱ መጥቻለሁ በሉ። ስለዚህ በሉ ህይወትን በተመለከተ ከዚህ በኋላ አልራብም፣ አልንከራተትም፣ አልለምንም። ዋው አይራብም። አቤት አበላል። ወደ ማን መምጣት ነው? እርሱን መብላት። ወደ ኢየሱስ መጣህ ማለት ለዘላለም አትራብም። የምንን እንጀራ በልተሃል? የህይወትን እንጀራ። በጥርስ አይበላም። ሰዎቹ ምንድነው ይሄ? እንዴት ነው ምን በላው አሉት። ኢየሱስ ይሄንን ስጋ አኛ አርጋችሁ ብትበሉ ምንም ጥቅም የለውም። እኔ የምናገረው ቃል መንፈስ ነው፣ ህይወትም ነው። እና እንዴት ነው የሚፈታው? ጌታ ሆይ ወደ እኔ የሚመጣ ሰው ለዘላለም ምን አይልም፣ ከቶ አይራብም። ቀጥሎስ እንዴት እንጠጣው? በእኔ የሚያምንም አየህ፣ በእምነት መጠጣት። በእኔ የሚያምንም አንደኛ ሁል ጊዜ፣ ሁለተኛ ከቶ። እንደዛ ናችሁ? እንዴት ነው የዘላለም ህይወት? እየተጠማችሁ ነው አይደለም? ኧረ የሚጠማ እዚህ ውስጥ አለ። የዘላለም ህይወት እንዴት ነው? የዘላለም ህይወት አራባችሁም? የዘላለም ህይወት አልጠማችሁም? መጽሐፉ ኖ እውነተኛ አማኝ የሚለየው በዘላለም ህይወት ጉዳይ ከቶ አይራብም። የዘላለም ህይወት እዛ ነች እዚህ ነች እያለ መከራውን አይበላም፣ አይራብም። ለዘላለም ከቶ ምን አይልም፣ አይጠማም። ስለዚህ ቸርች ማን ነች? በዘላለም ህይወት ጉዳይ ፋይሏ ተዘግቶ ኬዟ ተዘግቶ አርፋ የተሰበሰበች ማህበር ቤተ ክርስቲያን ትባላለች። ከተሰበሰብክ በኋላ ግን እየየ ወዮ የዘላለም ህይወት እንዴት ነው ነገሩ መጨረሻ የሚል መዝሙር ካበዛ ራስን መርምር። የእግዚአብሔር ማህበር ነህ ወይስ እንግዳ ሃይማኖት ነህ? የኢየሱስን ስም የሚጠራ እንግዳ ስብስብ ነህ። ኢየሱስን ሳታውቀው ኢየሱስን መጥራት ምን ይሉታል እንዴ? ሌሎቹን ሃይማኖቶች እኮ ግራ ያጋባ ነው የሚያሳሳስ ነው። እኛ ነን አምነን ወደፊት የዘላለም ህይወት እየጠበቅን ከዛ እነሱ ምን አሉን? እንደዚህ ወደፊት የዘላለም ህይወት እናንተ አታገኙም እኛ ነን የምንገባው አሉን። ማለት የነበረብን እኛ ገብተናል። ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና። አያችሁ እሷ እኮ እንትናን ጠቅ ስታደርግ ነው ገብቷል አይደል? ገና ሲጠብቁ እሷ ደሱ አይደለም። ገነት ኢየሱስ ነው፣ ህይወት ኢየሱስ ነው። ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና እስከ ሄድ ሰማይ ላይ። ለምን? ገነት ኢየሱስ ነው። የት? እዚሁ ምድር ላይ አልጠብቅም ገና እስከ ሄድ ሰማይ ላይ እስከ ሄድ ሰማይ። ይህን መዝሙር የሚዘምር ሰው እችን ከዘመረ በኋላ ፕሮግራሙ ሳያልቅ ገነት ገብቻለሁ ከዛ ፓስተሩ ነው ነብይ ይመጣል። አንዴ ተረጋጉ። ሃሌሉያ መዝሙር አንዴ ያቆሙት። ሃሌሉያ ጌታ ልኮኝ ነው የመጣው ለማህበሩ ተናገር ብሎ ጌታ ነው የተናገረ። እግዚአብሔር ህዝብ የለኝም ይላል። ያው የተለመደው ቅድም ገነት የሚለው ይቀጥላል አይቀጥልም? ምን ይላል? አሁን ሁላችንም ኮንበር እንወርዳለን። አንድ ሰው እንትን የሚልስ ዳይኖር ሁላችሁም ኮንበር ስር ተንበርከኩላችሁ። ሃሌሉያ እግዚአብሔር መጪ በጣም የሚያስፈራ ነገር ነው ያሳየኝ። አሜን። ሁላችንም እንወርዳለን። እንዴ አይደለም እናለቀሳለን። የቅድሙ ምን አይ ጴንጤ ኢየሱስ ምን አለ? ቀጥሉልኝ። ኢየሱስ የዘላለም የህይወት እንጀራ ነው። የህይወት እንጀራ ነው። እሱን የበላ ሰው ከቶ
አይራብም? ታዲያ ምን ፍለጋ ነው ክልፍልፍልፍ የሚለው ክርስቲያን? እሱን ያገኘ ያመነ ሰው ለዘለዓለም ከቶ አይጠማም። በህይወት ጉዳይ ህይወት እንጀራ ይበላ በህይወት ጉዳይ ከዚህ በኋላ አይቀነዘነዝም፣ አይንከራተትም። በቃ ስለዚህ ከሄድንም ከዞርንም ለምን ብቻ ለጉብኝት። በቃ ሰሜንም ሄድ ለጉብኝት፣ አዋሳም ሄድ ለምን እግረ መንገድ ሀይቋ ላይ ዘና ዘና ብለለም። በተረፈ ህይወት ፍለጋ ከሆነ ተበላ። እንቀጥል። ቁጥር 36 ይሄንን አይነት ትምህርት ግን ለማን አይመቸውም ሲባል የሆነች ለቸርች ባደረገው አስተዋጽኦ ለወንጌል በሰራው ስለ ወንጌል በተመታው ጥፊ ኦር በጌታ ቤት ብዙ አመት ያገለገለ ሰው እቺ ትምህርት አትመቸው። ለምን? እቺ ነገር የዘላለም ህይወት ማምጫ ትመስለዋለች። የሽልማት ማምጫ እንደሆነች አያውቅም። አገልግሎት ለአክሊል እንጂ ለህይወት እንዳይደለ አያውቅም። ለምሳሌ የዘላለም ህይወት ላይ አገልጋይም ተገልጋይም እኩል ነው የሚሆኑት። አያሳዝን? ይሰማል ወይ? የዘላለም ህይወት በተመለከተ 100 አመት በጌታም ቤት የቆየ ትላንትና የመጣም ሰው ስንት ሊሆኑ እኩል ነው የሚሆኑት። ሁለቱም የእግዚአብሔር ጸጋ ስጦታ ነው የዘላለም ይሰጣቸው። የዘላለም ህይወት በተመለከተ ደርግ የገረፈው የወገረው ያን ጊዜ ደርጎ ነው የወገረን ወደ ጌታ ሲመጡ የዘላለም ህይወት ስንት ሊሆን እኩል ሊሆን። ኢየሱስ እንደዛ ነው ያስተማረ። አንዱ ከጠዋት ጀምሮ ሲሰራ ዋለ፣ ሲለፋ ዋለ፣ ሲደክም ዋለ፣ ዱላ እየጠጣ ቦክስ እየጠጣ አንደኛው ባለቀ ሰዓት ከቦክስ አጠጪዎች ውስጥ መጣ። ከዛ ለሁለቱም እኩል ከፈላቸው። ስንት ከፈላቸው? እኩል። አናድድም ወይ? አንተ መርካቶ ተደብድበ ኩሎ በር ተደብድበ ወንጌል ስትሰብክ ምልክቱ ጠባሳው ፈንካታዋለ። ሰው ረግሞ ሃይማኖተኛ ረግሞ ጴንጤ ረግሞ ራሱ ክርስቲያኑ ቁም ስቅልህን አውጥቶ ምን ብሎ ትላንት አንዱ መጣ ዝም ብሎ ሲያውደለድል የነበረ ጆተኒ ተራ ያለ ልጅ መጣ። ከዛስ ጌታን ሲቀበል የዘላለም ህይወት በተመለከተ የሁለታችሁም እኩል ነው፣ አንድ ነው። ሁለት የዘላለም ህይወት የለም፣ አንድ ነው። መጽሐፉ እኩል ከፈላቸው። ከዛ በኋላ በቤቱ የቆየው ሲዘምር ሲያገለግል የቆየው በትንሽ ደሞዝ 6 ልጅ ወልዶ ያኖረው ወንጌላዊ ምን እንዳለ ታውቃለች? ጌታ ሆይ እኔ ከጠዋት ጀምሮ ከ1966 ጀምሮ ሳገለግል ቆየው። ባለቀ ሰዓት 12 ሰዓት መጥቶ በ2002 ነው በ2022 እንዴት ነው ጌታ ሆይ እኩል የምትከፍለን አለው። ጌታ ምን አለው? እንደዚህ አይነቱን ታማኝ ክርስቲያን ምን አለው ጌታ? አንተ አይንህ ምቀኛ ናት አለው። አይንህ ምንድነች? ምቀኛ። ምን ሰጣለሁ ነው ያልኩት አለው። እሱማ መጨረሻ 2 ዲናር ነው ሰጣለሁ ያልከው። ሰጥቻለሁ። አዎ። እና ታዲያ ምንድነው? ለሱም ያው ነው አንተም ያሰጠው ምንድነው? ያስቀረውብህ ነገር አለ ወይ? ቁጥር 36 ነገር ግን አይታችሁ ይሄን ትምህርት ያስተማርኩትን እስካሁን ቁጥር 36 ይኸውላችሁ ይሄን ትምህርት እዚህ ቤት ውስጥ ራሱ ማታምኑ ካላችሁ ኢየሱስ ምን እንዳለ ታውቃላችሁ? ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። ስሙ ይሄን ትምህርት ማታምኑ አይታችሁኝ እንዳላመናችሁ አልኳችሁ። እዩ የዘላለም ህይወት ምን አይልም? በኢየሱስ ያመነ ለዘላለም አይጠፋም፣ ለዘላለም አይራብም ማለት ለዘላለም አይጠማም፣ የዘላለም ህይወት አይጠፋም። ስሙ አብ የሚሰጠኝ አንዳንዱ ወደ እኔ ይመጣል። አብ ወደ ኢየሱስ ያመጣውና ዝም ብሎ ራሱ የመጣ ሰው ይለያያል። አንተ እያልክ ያለው ዝም ብሎ ሮጦ መጥቶ መዝሙር ስንዘምር እዚህ ቆይት ምንም ለኢየሱስ ያልተሰጠ ቸርች መጥቶ እዚህ ቆየን ሰው እሱን ለይልኝ። ኢየሱስ እያስተማረ ያለውን እዩ። አብ የሚሰጠኝ ስንቱ ሁሉ ወደ እኔ ይመጣል። እሺ ወደ ኢየሱስ የመጣሁት በሉ በራሴ አይደለም፣ አብ ለኢየሱስ ስለሰጠኝ ነው። እኔ ማለት በሉ በማርያም እኔ ማለት ለኢየሱስ ከአብ የተሰጠው ስጦታ ነኝ። ኢየሱስ ልጁን ስለወደደው ጻድቅ ልጁን ምን አለው? ልጄ፣ ጻድቁ ልጄ፣ ንጹህ ልጄ፣ ቅዱሱ ልጄ በጣም ወድሃለሁ፣ ስለዚህ ምርጥ ኃጢአተኛ ስጦታ ልስጥ፣ ከኃጢአተኞች ዋነኛ የሆነ ልስጥ አለና እኔን ሰጠው። ቆይ ከዛ ኢየሱስ ምን አለ? ይሄን የሰጠኛው ኃጢአተኛው ጥፋልኝ ይላል። ምን ይላል? እሺ እንቀጥል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ወደ እኔም የሚመጣውን ረንቦ እዚህ ወጥቶላችሁ እንደው የታደለ መጽሐፍ ቅዱስ ይዞ ያጠናል። እሺ አልታደላችሁም፣ እዚህ ላይ ወጣላችሁ እና ከዚህ እንኳን እናነባብረን። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ስንቱ? ማን የሰጠው? ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣው። በኢየሱስ ትተማመናላችሁ? እናንተ ደካሞች ትተማመናላችሁ? የኢየሱስ እጅን ትተማመናላችሁ? እናንተ ደካሞች፣ እናንተ ጌታን የምታፈቅሩ ጥሩ ሰው ለጌታ መሆን እየፈለጋችሁ በህይወት አጋጣሚ፣ በሰው አጋጣሚ፣ በክፉ ነገር፣ በተለያየ ተጽዕኖ፣ በተለያየ ነገር መውደቅ መነሳት የበዛላችሁ ኢየሱስን ትተማመናላችሁ? ትተማመናለህ ወይ? ፓስተርህን የምትደገፈውን ያህል እንኳን ካልተደገፍከው ጌታን አንተ አደጋ ላይ ነው ያለው።
ኢየሱስ ምን አለ መሰለ? ወደ እኔ የሚመጣውን ከቶ ወደ ውጭ ምን አልለውም። አቤት ዋስትና ይበሉ። የእግዚአብሔር ልጅ ነው፣ አይዋሽም። ስለዚህ ወደ ውጭ ሊጥለኝ አይችልም። ራሱን መካድ ብሎ አይችልምና አንድ ነገር ምን አንተ አንድ ነገር ምን መቼም በብርታት በጉብዝና በኃይል እግዚአብሔር ባንተ ሁኔታ ሊቀበል እንደማይችል ምን አንድ ነገር ወቅ እኔ ደካማ ነኝ። በኔ ያለው ጥሩ ነገር ሁሉ እግዚአብሔር በኔ የሚሰራው በኔ ላይ ማናቸው መልካም ነገር ካለ ከአብ ነው። የትኛውም ድካም ከኔ ነው። እኔ ማለት ይሄ ነኝ። በዘመኔ በሙሉ የእግዚአብሔር ልጅ ጥገኛ ነኝ። እኔ ጥገኛ አትንጠራራ። እኔና ኢየሱስ አንድ ነን፣ እኔና አብ አንድ ነን። አትንጠራራ። ጥገኛ ነህ። ጥገኛ የኢየሱስ ልጅነትና የኔ ልጅነት አንድ አይነት ነው። ታው አንተ ማለት የጌታ የኢየሱስ ጥገኛ ነህ። ኢየሱስ ያለው እኔ እረኛ ነኝ፣ እናንተ በጎች ናችሁ። በየት በኩል ነው በግ ከእረኛ እኩል የሚሰለፉ? ካጠገቢያ አትቁም አለ እግዚአብሔር። ዛት ሚንስ እኩል ቤት አትገባ ነው ያለው። እና እኔ እናንተ አንድ ነገር እንመን። እኔ ማለት ማናቸውም ጥሩ ነገር ካየህብኝ ከአብ ነው። ማናቸው በተፈጥሮ አይደለም። እኔ ማለት ማናቸውም ደካማ ነገር ከተገኘብኝ እኔ ነኝ። ዴቭ ማለት እሱ። እና አንድ ነገር ግን ልቤን አውቃለሁ፣ ኢየሱስን አፈቅረዋለሁ። ኢየሱስን ግን ወደዋለሁ፣ በርትቼም ወደዋለሁ፣ ደክሜም ወደዋለሁ። ካመንክ አብ ለኢየሱስ የሰጠህ ስጦታው ነህ። እና ኢየሱስ እንዲህ አለ፣ ወደ እኔ የሚመጣውንም ከቶ። እስቲ አንዴ ይሄ አማርኛ ለምንድን ነው? እስቲ ከቶ በሉ። ከቶ ምን ማለት? በምንም አይነት ሁኔታ ወደ ውጭ አላወጣም። ኢየሱስ ይህን የሚያደርገው ለምን ይመስላችኋል? ያስቀደመውን ንግግር ምን የሚል ነው? ወደ እኔ የሚመጣውን የሚል ሳይሆን አብ የሚሰጠኝ። በደንብ ያዙልኝ። ለምንድን ነው ወደ ውጭ ማያወጣን? ቦበስ ስለሆነ ነው። ፈረንጆች እንደዚህ ይላሉ፣ ሰው የሰጠህን ስጦታ ምንድነው? በስጦታ የተሰጠህን ፈረስ ጥርሱን አትቁጠር ነው፣ ጥርሱን አትይላል። ያው ፈረስ አርጅቷል፣ ብርቱ ነው፣ ደካማ ነው የሚለው የሚታወቀው ጥርሱን ይከፍቱና ደና ጎረምሳ በጣም መስራት የሚችል ከሆነ በጥርሱ ያውቁታል። እና ነጮቹ ምን አሉ? ሰው የሰጠህን ስጦታ ክብሮ የሰጠህን ፈረስ ጥርሱን አትመልከት ይላሉ። በቃ ስጦታ ነው፣ ተቀበለው ከነጉዱ። አንካሳም ይሁን ገጣባም ይሁን ማይሮጥም ይሁን ሚሮጥም ይሁን ብርቱም ይሁን ደካማ ምንድነው? ስጦታ ስለሆነ ጥርሱን ገልጠቆ የተሰጠኝ ግን አሪፍ ነገር ነው ብላ አንተናት። ሰው ፍሬምም ሚስጥ የግራጁዌሽን ቀን ቴንኪዩ ነው ይባል። እውነት ይሰጥ ፍሪጅስ ይሰጥህ ቴንኪዩ ነው የምትለው። በቃ ስጦታ ነው፣ ትቀበለዋል። ኢየሱስ ከቶ ወደ ውጭ አላወጣውም ከማለቱ በፊት ምንድነው ያወራው? አቤት አባቴ የሚሰጠኝን ምን የሚለኝን? አባቴ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የመጣውን ሁሉ አባቴ የሰጠኝን ሁሉ ከቶ ወደ ውጭ አላወጣውም። ለማን ሲል? ከምን ተነስቶ? አቤት የማን ስጦታ ስለሆነ? እሺ እኔ በሉ አብ ለኢየሱስ የሰጠኝ ስጦታ ስለሆነ ኢየሱስ ለአባቱ ሲል እኔን ወደ ውጭ አይጥለኝም። አብ ከገዳም አልመለመለንም። ዮሐንስ 17 ኢየሱስ ምን አለ? አባት ሆይ ከዓለም አወጣሃቸው። ግጥም ያለ የሃይማኖት ዓለም፣ ደንቆሮ ዓለም፣ ግጥም ያለ የጫተራው ዓለም፣ ቦዘኔው ዓለም ከዓለም አወጣሃቸው፣ ለኔም ሰጣሃቸው። ስለዚህ ወደ ውጭ ማልወጣው የማን ስጦታ ስለሆንኩ ማለት ተወርውሬ መጥቼ ኢየሱስ ስጦታ ልሁን ስላላልኩ አብ አመጣ። እንዴት እንደሆነ አዙሮ ሰጠኝ። ገብቷል? እዛ ሳጦዘው ሳከር አለድሜ ስከር በህልሜም በእውኔም ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ እመቤቴ አታማልድም ልል እኔ አሮጌው ሰው ያኛው ዳዊት እሱ ይሄን ሊያስተምር አለድሜ ዣንጥላ ተይዞልኝ ማርያም ያልሆነችውን ሳውራይ ነበርኩ። ሰው ያለው እሷ ራሷ ማታውቀው ይሄን ሁሉ ሆኛለሁ እንደምትለውን ሳስተምር ነበር። ልንገር በህልሜ በእውኔ ማስብ ያላቀም እና እንዲማርኩ አጠማዞ ማሽከርከሮ ምናምን ራስን ስታገኝ የኢየሱስ እጅ ላይ ቤት እንደመጣ ቤት እንደደረስ ወለ እንዴ እስቲ ታሰባለህ? ማን ይሄ ድምጽ ወፍራሙ የነሱ ሰባኪ መሐሉ አይነገርም ይለው ማን እሱን አሁን የዛሬ 7 ዓመት ወደ ጌታ ይመጣል ብለህ ታስባለህ? ዘርፌ ዛሬ ስንት ዓመት በየታቦት ንግስ የሷ መዝሙር ነው የሚዘመረው። በስፒከር ተከፍቶ እሷ ነች ምጮ። አሁን መታ ጸድቅ ያለው ብላ መዘመር ይመስላል? አሽከርክሩ አዙሩ አቅነዝንዟ እንዲህ አርጓ መጣና ኢየሱስ እጅ ላይ ተገኘች። አሁን ቢሏት ቢቀጠቅጧት መከራ አትመለስም። ኢየሱስ ከቶ ወደ ውጭ አላወጣው። ምን አለ? አሃ በእኛ ዓለም ጥፋት ውስጥ ምን ትገነዘባላችሁ? የኛን ብርታት፣ አሜን፣ የኛን ጥራት፣ የኛን ጉብዝና ነው የአባትና የልጁ ጉዳይ።
የአብና የወልድ ጉዳይ። አብን የመሰለ አባቱ ወልድን ለመሰለው ልጁ እኔን የመሰለ ኃጢአተኛ ሲሰጠው ወልድ አየና የአባቱ ስጦታ አስቀመጠኝ ማለት አባቱ ስጦታ ጳውሎስ ምን አለ? ከኃጢአተኞች ዋነኛ የምሆን ነገር ግን ከእናቴ ማፀን ጀምሮ በጸጋ የመረጠኝ እናንተ አሳዳጅ ቀጥቃጭ ደብዳቤ አመጣና የአባቱ ስጦታ ከዛ ሼልፍ ላይ አታነሳኝ። ጳውሎስ ምን አለ? እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት መላእክትም ቢሆኑ እንኳን የሰባኪ ምናምን ከእግዚአብሔር ፍቅር እግዚአብሔር ለኔ ካለው ፍቅር ሊለዩኝ እንደማይችሉ ተረድቻ። ንባቧን ቶሎ እንሂድ። ዋው! ዋስትናችን ማን ነው? ኢየሱስ ምን ስላለ? ከቶ አላውጣውም። እንድገማት ቁጥር 37ን አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ወደ ውጭ አቤት ከቶ ወደ ውጭ አላወጣው። ለምን ጌታ ሆይ ለምን? አብ ላንተ ከሰጠህ በኋላ ጸባይ ስላሳመሩ ያላቸውን ሀብት ሁሉ አውጥተው ለቸርች ሰጥተው ሕይወታቸውን ሁሉ ለወንጌል ሥራ አውጥተው በጾም በጸሎት ዓመቱን ሙሉ ዘግተው ወይስ ለምን ወደ ውጭ ማታወጣቸው? ቁጥር 38 ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። ሪዝን ከሰማይ የወረድኩት የላከኝን የአባቴን ፈቃድ ላደርግ ነውና። ምንድነው የላከው የአባት ፈቃድ? ወይኔ እቺ ፈቃድ እንኳንም የቄሶች አልሆነች። ይቺ ፈቃድ እንኳንም የሸከና እንኳንም የፓስተሮቻችን የወንጌላውያኖቻችን አልሆነች። ይቺ ፈቃድ የማን ፈቃድ ነች? የአባት ፈቃድ። የአባት ፈቃድ ምንድነች? ኢየሱስ ሊያደርጋት የሚፈልገው ቁጥር 39 ከሰጠኝም ሁሉ አንድንስ እንኳ እንዳላጠፋ። ስንትስ እንኳ? እናንተ ማን? ከሰጠኝም ሁሉ ስንትስ እንኳ? እና ታዲያ አንተ አንድስ እንኳ አይጠፋም እያልክ አንተ ምንድነው የምትቀባጥረው? ምንድነው? እኔ ነኝ ያ ሰው የቱ የሚጠፋው? መዝሙር ስላለ ነው ባይዞ እኔ ነኝ ያ ሰው የሚል መጽሐፉ ስንት ሰው ብቻ ማን ይስጠኝ? አባት የሰጠኝን ሁሉ ደረድረዋለሁ። መልካም እረኛ ከዛ ውስጥ አንዱ እንዳይጠፋ የሚጠብቅ ማለት አንድስ እንኳ እንዳላጠፋ በመጨረሻው ቀን የሚል የለም። ከሰጠኝም ሁሉ አንድስ እንኳ እንዳላጠፋ በመጨረሻውም ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ይህ ነው። ያ ፈቃድ ምንድነው? ከሰጠው ሁሉ አንድስ እንኳ ምን እንዳትል እንዳታጠፋ። አባቶ ይበሉ እስቲ አመሰግናለሁ በእኔ ሁኔታ ስላልወሰንክ፣ ከፍቅር ተነስተ ከልብ ተነስተ ስለወሰንክልኝ፣ ለታመነ እረኛ ለኢየሱስ ስለሰጠኸኝ አመሰግናለሁ። አሜን። ከሰማይ የወረድኩት የአባቴን ፈቃድ እንፈጽም። ምንድነው የአባት ፈቃድ? ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ አብ ፈቃድ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ነው። ስንቱ እንዲያገኝ? አቤት! ልጁን አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአብ ፈቃድ ነው። ስንቱ? ኦኬ። የአገልጋዮች ውስጥ ቢሆን ለቸርች የከፈለ ከነሱ ጋር ፕሮግራም ላይ ታደመ፣ እዛ ቸርች ያልሄደ አቤት መደባቸው የዘላለም ሕይወት በኪሳቸው ቢሆን ያም ፈቃድ ግን በልጅን አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ ይህ የአብ ፈቃድ ነው። አሜን። ከዛ እንደዚህ አይነት ትምህርት ሲመጣም እንደሚሆን ታውቃለህ። ቀጥሎ ባላነበው ደስ ይለኛል። እንግዲህ አይሁድ ከሰማይ ወረደ እንጀራ ነኝ ምናምን ስላለ ስለርሱ አንጎራጎሩ። ምንድነው የሚሆነው? ይሄ ትምህርት ሲሰጥ እንዴት ግን እንዴት ዝም ብሎ ድነና አሁን አንጠፋም ይላል እንደዚህ ነው። ይሄ ትምህርት ሲሰጥ ቀጥሎ አጉረመረሙ የሚለው ቃል ይመጣል። ኖርማል። ትንሽ ሲቆይ ደግሞ ጥለውት ተበተኑ ይላል እና የሚቀጥለው ፕሮግራም ማይመጣው ይኖራል። ሌላ ጥቅስ የዘላለም ሕይወት አይጠፋም። ዮሐንስ 10:27 እዩ። ምንድነው ታውቃላችሁ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም ምን ስለተሰጣቸው? የዘላለም ሕይወት ካለ አይጠፋም። የዘላለምን ሕይወት እሰጣቸዋለሁ እንዲያምኑ ነው የተነገረው። ካመንክ የዘላለም ሕይወት ታገኛለህ። ለዘላለምም ምን አይሉም? አቤት! በጎቼ ለዘላለም ምን አይሉ? አይጠፉ። እስቲ አንዳንዴ በሉ እበረታለሁ፣ አንዳንዴ እደክማለሁ፣ ግን በሉ ለዘላለም አልጠፋም። ለምን? አቤት! ቅን ልብ ስላላችሁ አይደል? ገራገር ስለሆናችሁ
ታዲያ ለምን? ይኸው የዘላለምን ሕይወት በተመለከተ 100% ዋስትናው አብና ወልድ ነው፣ አንተ አይደለህም። ለዚህ ነው ደፍረ አልጠፋም ማለት ያለ። ምን ይላል? ለዘላለም የማይጠፉም ከእጄ ማንም አይነጥቃቸውም። አየህ፣ አይጠፉም። ለምን? አቤት ብርቱ ስለሆኑ ከእጄም ማንም አይነጥቃቸውም። እስቲ ከኢየሱስ በሉ ማንም አይነጥቀኝም በሉ። ብዙ ጊዜ በሉ ተስፋ የመቁረጥ ስሜት ተሰምቶኛል። እግዚአብሔር የተወኝ ኢየሱስ የተጣላኝ መስሎኝ ነበር። ነገር ግን በሉ የኔ ህይወት በአባትና በልጁ ማንነት ላይ እጅ ላይ የተጣለ ነው። እኔ በሉ እቀየራለሁ፣ እቀያየራለሁ። እጁ አይቀየርም በሉ። መጽሐፉ ምን ይላል? አይጠፉም። ለምን? ከእጄ ማንም አይነጥቃቸውም። እንደው በቀስታም ቢሆን እንደዚህ በሉ። እኔ ራሴ በሉ ሞክሬ ነበረ በሉ። ሞክረን አልኩ በትንሹም ቢሆን አላቻለ ትንሽ ወደ ኋላ ትንሽ እንደ ጴጥሮስ ብዙም አንሄድ ትንሽ እስቲ ለማንኛውም ትንሽ ራቅ ልበል ነገር ዝም ቢራቅ ሁሉን ነገር ሊወስድ ትልና ማን እንዳመጣታ ዝም ብለህ ትመጣለህ። ትሽ ብለህ ደግሞ የሆነ ጊዜ እንዴ ትንሽ ነገር ወደዋል ትንሽ እስቲ ግራ ቀኙን ሊያው ለማንኛውም የት ልትሄድ እንኳን አንተ በዚህ ጫቅም አይደለም ማንም ከሱ እጅ ላይ ሊነጥቃ አይችል። ብቻ ማን ይስጠው? አባት ለልጁ ይስጠው። ቀጥሎ ምን ይላል? አባቴ ከሁሉ ይበልጣል። ይኸው አይጠፋም የሚል ቃል ካየ ከማን ጋር ነው የሚያገናኝ? ከአባት ከልጁ ከአብና ከወልድ ጋር። አንተ ምንድን ነው እዚህ ውስጥ? አቤት አብ ሲሰጥ ወልድ ይቀበልሃል። አለቀ። ራስህ አልመጣህም፣ ራስህ ሮጥ አትወጣም። አብ ሰጠው፣ ወልድ ተቀበለው። ድሮ እንዳልኳችሁ ወልድ እረኛ ነው እንጂ በረኛ አይደለም አላልኩ? አብ ምን አደረገው? እስቲ ያንተን ነገር ይኸው አንተ ምንድን እንደ ኳስ በል በቃ አንተ ምንድን አብ አመጣና ካለም ለማን ሰጠ? ለወልድ ሰጠ። ኢየሱስ ምን አለ? አባቴ የሚሰጠኝን ሁሉ ለዘላለም ከቶ ወደ ውጭ አላውጣም። ለምን? መልካም እረኛ ነኝ። ኢየሱስ እረኛ እንጂ ምን አይደለም፣ በረኛ አይደለም። ምን ማለት ነው? አብ እንካ ብሎ ሲሰጠው ኢየሱስ አምጣ ብሎ ነጠር አድርጎ ከጠለዘ እረኛ ነው በረኛ? አቤት እረኛ። ኢየሱስ የሚሰጠኝን ሁሉ አላውጣም ቁጭ፣ የሚሰጠኝን ሁሉ አላውጣም ቁጭ። የብዙ ሰባኪዎች ኢየሱስ ግን እረኛ አይደለም በረኛ። ሰጣ እስቲ ሊው ጸባይ ታሰምራለህ አላሰምር ንጉ ጌታ ምናምን ነጠር እረኛ በረኛ። አቤት በረኛ። ኢየሱስ ምንድነው? መልካም የበጎች እረኛ ነው። ዮሐንስ 17 አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን። የመጨረሻው ጥቅሳችን ሽልማት ወይም አክሊል ግን በአማኙ መልካም ህይወት ላይ የተመሰረተ ስለሆነ አክሊል በአማኙ መልካም ስራ ላይ የተመሰረተ ስለሆነ አማኙ ሊያጣው ይችላል። ስሙ፣ አክሊል አማኙ ሊያጣው እንደውም ላያገኘውም ይችላል። የዘላለም ህይወት 100% በአብና ወልድ ላይ የተጣለ ነው። የአክሊል ጉዳይ ግን አገልግሎት፣ ስራ ምናምን ታይቶ የሚሰጥ ስለሆነ ወደፊት የሚጠብቅ ስለሆነ እላችሁ ልታጣው ወይንም ጭራሽ ላታገኝ ትችላለህ። ጥቅሶችን 2 ጢሞቴዎስ 2:5 ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል። መጽሐፍ ቅዱስ ምን እንደምታውቃላችሁ? ብሉይ ቢሆን ዛሬ አዲስ ኪዳን መሆኑ እርግማናችንን ኢየሱስ መውሰዱ እንጂ ብሉይ ምን እንደምታውቃላችሁ? እግዚአብሔርን በሙሉ ልቡ የማያገለግል የተረገመ ይሁን ይላል። ማለት ማገልገል ማለት የቸርች ወይም የመቅደስ አገልግሎት አይደለም። እስራኤል በሙሉ ከግብጽ የወጡት ለምንድን ነው? እግዚአብሔርን ያገለግሉና ያመልኩ ዘንድ። በቃ በህይወታቸው ሙሉ እግዚአብሔርን እንዲያገለግሉት ነበር። እና መጽሐፉ ላይ እግዚአብሔርን በሙሉ ልቡ የማያገለግል የተረገመ ይሁን አላቸው። እርግማን በክርስቶስ ተጠናቋል፣ በእኛ የለም። ግን ምንድነው? መታገልና እንደሚገባ መታገል አለ። ጳውሎስ ምን አለ? በጨዋታ የሚታገል ማንም ቢሆን ድሮ ይሄ ምንድነው ነጻ ትግል የሚባል ሁለት ነጻ ትግል የባህል ጨዋታ አለ፣ ጥሎ መነሳት ምናምን ማንም ቢሆን እንደሚገባ አድርጎ ባይታገል። አየ የሚታገል ነጻ ትግል የሚታገል ሰው ምን ያደርጋል? ሰውነቱን ይገዛል፣ ጥሩ ምግብ ይበላል፣ ማይበሉትን ያቆማል፣ ፊዚካል ኤክሰርሳይዝ ያደርጋል፣ ስፖርት ይሰራል፣ ሰው እንዴት እንደሚጣል እንደሚነሳ፣ ትግል እንዴት እንደሚያሸንፍ ያጠናል፣ ይማራል። አሁን ጳውሎስ ምን አለ? በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል ምን አይልም? የዘላለምን ሕይወት አያገኝም ይላል። ምንድን ማያገኘው? የድሉን አክሊል አያገኝም። በቃ ነጻ ትግል ምናምን ትገባለህ፣ ትታገላለህ። በደንብ አልተዘጋጀህም፣ አመጋገብ ላይ በደንብ አልተመገብክም። አንደኛው ዮሐንስን አጥንተህ ነው የጠፋኸው። ሁለተኛው ዮሐንስ የሚባል እንዳለ ረስተሃል። እንደዚህ በቃ ነካ ምናምን የሆነ ጥቅስ ከመሃል ላይ ኢየሱስን በባህር ላይ ሲራመድ መጣ። አሜን። ዛሬ በአንተ ህይወት ላይ እየተራመደ ይመጣል። ትበተናለህ። በዚህች ነው የኖርከው፣ እንደሚገባ አልታገልክም። ስለዚህ ምን የድሉን አክሊል አያገኙም። የዘላለም ህይወት አይደለም መታገል የሚጠቅመው። በክርስትና ህይወት ውስጥ እንደሚገባ ኖሮ ማለፍ የሚያስፈልገው ለምንድን ነው?
የድሉን አክሊል ለማግኘት ተጠንቀቁ። በመስቀል ስራ የተገኘ ነው የዘላለም ሕይወት ከአንተ ትግል ጋር እንዳታገናኝ። ሌላ ጥቅስ አንደኛ ቆሮንቶስ 9:24 አንደኛ ቆሮንቶስ 9:24 ይሄ በጣም መጠናት ያለበት ነው። ብዙ ጥያቄዎች የሚጠይቁ ሰዎች እሷን ጥቅስ ስለሚያነሷት ለምን ቀጥታ ቁጥሯ ላይ ነው የሚሄዱት ከላይ ቁጥሮች ያሉትን ቁጥሮቹን ስለማያቸው። አንደኛ ቆሮንቶስ 9:24 አንደኛ ቆሮንቶስ 9:24 ምን ይላል እስቲ እዩ። አንዳንድ ሰዎች ጳውሎስ እኮ ምእመናን ወይም በእኛ ሀገር የኛ ወንጌላዊ ከሆነ ደግሞ ወገኖቼ ጳውሎስ ራሱ ይሄ አንዳንዶች አሉ ድነናል የሚሉ ጳውሎስም እንዳላጣቅም እንደዛ የሰራው ሰው እኔ ደግሞ እንዳልጣል ብሏል ጳውሎስ። አየህ ኖሬ መጣላለ ከምን ጳውሎስ ከምንድን ነው መጣል ያለው? እንዴ አይነበብም እንዴ? በአማርኛ እንደ ተጻፈው በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ ሲለቀቁ ስንት ሆነው ነው የሚለቀቁት? ሩጫ ላይ 1000 አይሆንም? እዛ መስቀል አደባባይ አይታችኋል? ሲለቀቁ ስንት ናቸው? ሁሉም ሰው ቢጫ ለብሶ አረንጓዴ ለብሶ ሁሉም ቲሸርት ገዝቷል። ሁሉም ሯጭ ተብሏል። ሁሉም ቁጥር ነገር ይዟል። ለምሳሌ ሯጮች ማጣሪያ ይሮጣሉ እውነት። ከዛ የተወሰኑት ምን ይሆናል? ይጣላሉ። ማጣሪያ ከዛ መጨረሻ 10 ይቀራሉ። ይሮጣሉ 3ቱ ያሸንፋሉ። የቀሩት ምን ይሆናሉ? ይጣላሉ። ከምን ከሽልማት አገኛችሁኝ? ጳውሎስ ምን አለ? እናንተም ሩጡ፣ ሁሉም አክሊል አያገኝም፣ የድሉን አክሊል የሚያገኘው ጥቂት ነው። እኔም ደግሞ እንደዚህ ሰብኪያችሁ ከዛ መጣል አልፈልግም፣ ሮጣለሁ። ተገናኘን። ስለዚህ እንደዛ አክሊሉን ለማግኘት ምን አደርጋለሁ? አክሊል ለማግኘት በኢየሱስ አምናለሁ ነው። ስጋዬን እየጎሰምኩ ስፖርተኛው እንደሚያደርገው እኔም ለክርስትና የሚሆነኝን ቁመና ይዛለሁ። አገኛችሁ?